ገብረ አማኑኤል ታላቅ ደብረ ላይ ጠባቂ የተከበሩ አባታችን መላካምን በተስፋ ሲሆን የዚህ ታላቅ ደብረ አስተዳዳሪ የተከበራችሁ የአድባራትና የገዳማት አስተዳዳሪዎች፣ ሊቃውንተ ቤተክርስቲያን፣ ካህናት፣ ዲያቆናት፣ ምዕመናን በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አላችሁ? ልዑል አምላክ ያው እግዚአብሔር በቸርነቱ ጠብቆ ለዚህ ዕለት ለዚህ ሰዓት ስላደረሰን ቅዱስ ስሙ የተመሰገነ ይሁን። ለእግዚአብሔር እናት ለቅድስተ ቅዱሳን ለድንግል ማርያም ክብርና ምስጋና ይሁን። እግዚአብሔር አምላካችን መንፈስ ቅዱስ በዚህ ሰዓት በመካከላችን ተገኝቶ ቃሉን እንዲያስተምረን ምስጢሩን እንዲገልጽልን እንዲተረጉምልን ቅዱስ ፈቃዱ ይሁንልን። ማስተዋሉን ጥበቡ በልቦናችን ይሳልብን ያሳድርብን። በውስተ ፍስሐሁ ለእግዚእከ ወደ ጌታ ደስታ ግባ፣ ወደ ጌታህ ደስታ ግባ። የማቴዎስ ወንጌል ምዕራፍ 25 ቁጥር 21 ላይ ያለውን ኃይለ ንባብ መነሻ አድርገን እግዚአብሔር በፈቀደልን መጠን ለተወሰኑ አጭር ደቂቃዎች እንማራለን። የትምህርታችን ርዕስ ምንድን ነው? ወደ ጌታህ ደስታ ግባ በሉ እስቲ። የማቴዎስ ወንጌል ምዕራፍ 25 ቁጥር 21 ይህንን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉን ደግሞ የጻፈልን ወንጌላዊ ማቴዎስ ነው። ማቴዎስ ከ12ቱ ሐዋርያት አንዱ ነው። በመሰረቱ ማቴዎስ ቀራጭ የነበረ የመንግስት ሰራተኛ የነበረ ስራው ቀረጥ ታክስ መሰብሰብ የነበረ ሰው ነበረ። ነገር ግን እግዚአብሔር ሲፈቅድ ጌታችን መድኃኒታችን ኢየሱስ ክርስቶስ እና ተከተለኝ ብሎ ከሚቀርጥበት ግብር ከሚሰበስብበት ከስራ ቦታው ጠርቶ የእሱ ተከታይ የእሱ ደቀ መዝሙር አድርጎታል። በኋላም ደግሞ ወንጌሉን ከጻፉት ከአራቱ ቅዱሳን ሐዋርያትና ሰብዓ አርድእት መካከል አንደኛው ሆኗል ማለት ነው። እንግዲህ ዛሬ የተሰበሰብነው የአባታችንን የጻድቁን የቅዱስ ተክለ ሃይማኖትን የዕረፍት በዓል ለማክበር ነው። በየዓመቱ ታሪኩን ስለምትማሩት እሱ ላይ ብዙ አንቆይም። ቅዱስ አባታችን አቡነ ተክለ ሃይማኖት በኢትዮጵያ ወንጌል በማስተማር ጣዖታትን በማፍረስ የእግዚአብሔር ስም እንዲሰፋ ቤተ ክርስቲያን እንዲስፋፋ ምዕመናን እንዲበዙ በማድረግ እንደዚሁም ደግሞ በገዳም በብሕትውና በምንኩስና የኖሩ ሐዋርያ፣ ባህታዊ፣ መነኮስ፣ ካህን በጸሎታቸው፣ በስግደታቸው፣ በጾማቸው፣ በመልካም ስራቸው ከፈጣሪያቸው ጋር አካሄዳቸውን ያደረጉ አባታችን ናቸው። እንግዲህ ስለ አቡነ ተክለ ሃይማኖት ብዙ ተምራችኋል፣ ብዙ ታውቃላችሁ። ስለዚህ በዛሬው ዕለት ኑሮ ከሞት ዙሮ ዙሮ ከቤት አይቀርም እንደሚባለው ያገለገሉት ፈጣሪ፣ የተገዙለት ፈጣሪ፣ ያመለኩት ፈጣሪ እግዚአብሔር ጠርቶ ወደ ዘላለም መንግስቱ ወደ ዘላለም ረፍቱ እንዲሄዱ እንዲያርፉ የተደረገበት ቀን ነው። ቅዱስ ያሬድ ሞቶሙ ለጻድቃን ሕይወቶሙ ውእቱ ብሎ እንደተናገረ የጻድቃን የቅዱሳን ሞታቸው ሕይወታቸው ነው ብሎ ነው የተናገረው ቅዱስ ያሬድ። የጻድቃን ሞታቸው ምንድን ነው? ሕይወታቸው ነው። ለብዙ ሰው በኃጢአት ውስጥ ለኖረ ንስሐ ላልገባ የእግዚአብሔርን ፈቃድ የእግዚአብሔርን ሕግ ላልተከተለ ሰው ሞቱ ሞት ነው። ለቅዱሳን ለጻድቃን ደግሞ ሞታቸው ምንድን ነው? ሕይወታቸው ነው። ከሞት ወደ ሕይወት
ከዚህ ከሚያልፈው ከሚጠፋው ከሚበላሸው ዓለም ወደ ዘላለማዊው ዓለም ወደ አዲሱ ዓለም ወደ ፈጣሪያቸው የሚሄዱበት ስለሆነ ሞታቸው ሕይወታቸው ነው አለ ቅዱስ ያሬድ። እና ዛሬ እንግዲህ አቡነ ተክለ ሃይማኖት ምን ያሉበት ቀን ነው ማለት ነው። ታዲያ እረፍታቸው ማለት አሁን በተነጋገርነው መሰረት የጻድቃን እረፍታቸው የጻድቃን ሞታቸው ምንድን ነው አለ ቅዱስ ያሬድ? ሕይወታቸው ነው። ሕይወታቸው ነው። ከዚህ ከሞተው ዓለም ከዚህ በኃጢአት ከጎሰቆለው ዓለም ከዚህ ከምድራዊው ሕይወት ከዚህ ከሚያስጨንቀው ከሚያስቸግረው የሥጋ ሕይወት ነፍስ ወደምትሰለጥንበት እግዚአብሔር ወደሚገዛው እግዚአብሔር በአካል በባህሪ በሕልውና ወዳለበት ወደ አዲሱ ዓለም ወደ ገነት ወደ መንግሥተ ሰማያት እግዚአብሔርን መስሎ ከእግዚአብሔር ጋር ተዋህዶ ወደሚኖሩበት አዲስ ዓለም ስለሚገቡ የጻድቃን ሞታቸው ሕይወታቸው ነው አለ። እንግዲህ የወንጌሉ ክፍል ቅድም የጠቀስነው የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ በየዓመቱ በገብርኄር ቀን የምትማሩት አንድ ታሪክ አለ። አንድ ባለጸጋ ሰው ነበረ። አንድ ባለሀብት ሰው ነበረ። ወደ ሩቅ አገር ለመሄድ ተነሳ። ወደ ሩቅ አገር ለመሄድ በተነሳ ጊዜ ሦስቱን አገልጋዮቹን ጠርቶ ሰርተው ነግደው የሚያተርፉበት ገንዘብ ሰጣቸው። ጠርቶ ሰጣቸው። ምን ሰጣቸው? ገንዘብ ሰጣቸው። ምን እንዲያደርጉበት? ለራሳቸው ሰርተው እንዲያተርፉበት፣ እንዲነግዱበት ገንዘቡን ሰጣቸው። ለአንደኛው 5 መክሊት፣ ለሁለተኛው 2 መክሊት፣ ለሶስተኛው ደግሞ 1 መክሊት እንደሚችሉት መጠን ሰርተው ሊያተርፉ በሚችሉበት እንደ አቅማቸው መጠን ሰጣቸው። ያንን ገንዘብ ከሰጣቸው በኋላ ሰውየው ወደ ሩቅ አገር ሄደ እና ሲመለስ ጊዜው ሲደርስ ጠራቸው፣ ተሳሰባቸው። የሰጣቸውን ገንዘብ ምን ላይ እንዳዋሉት፣ ምን እንደሰሩበት፣ ምን እንደነገዱበት፣ ምን እንዳተረፉበት ጠየቃቸው። ስለዚህ የመጀመሪያው ጌታ ሆይ 5 መክሊት ሰጥተኸኝ ነበረ፣ እነሆ አሁን ሌላ 5 መክሊት ሰርቼ ነግጄ ወጥቼ ወርጄ አትርፌ ያለሁኝ ብሎ በአንድ ላይ 10 መክሊት ሲያቀርብ አንተ ታማኝ አገልጋይ፣ አንተ በጎ አገልጋይ፣ በጥቂቱ ታምነሃልና በብዙ እሾምሃለሁ፣ ወደ ጌታህ ደስታ ግባ አለው። ይህንን ርዕስ ነው መነሻ የምናደርገው። ወደ ትርጓሜው አንሄድም፣ ዕለቱ ስላልሆነ። ወደ ሩቅ አገር የሚሄድ የተባለ ባለሀብት የተባለ ባለጸጋ የተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። መክሊት የተሰጣቸው ሰዎች ምዕመናን ናቸው፣ ክርስቲያኖች ናቸው፣ ካህናት ናቸው። ይህ መክሊት የተሰጣቸው የእግዚአብሔር ጸጋ ነው፣ የእግዚአብሔር ሀብት ነው፣ የእግዚአብሔር ስጦታ ነው። እንደ አቅማቸው መጠን፣ እንደ ጥሪያቸው መጠን፣ እንደ ችሎታቸው መጠን የሚያገለግሉበት፣ የሚያተርፉበት፣ የሚጸድቁበትን ስራ ሰጣቸው ማለት ነው። እና እነዚህ ሰዎች እንግዲህ ሁላችንንም ክርስቲያኖችን የሚወክሉ ናቸው። 3ቱ ሰዎች ወደ ዝርዝር ትርጉሙ አንገባም። እዚህ ውስጥ ግን የምናነሳቸው ቁም ነገሮች፣ አንደኛ ሰውየው ወደ ሩቅ አገር ሲሄድ ጠርቶ ነው የሰጣቸው። በራሱ ግብዣ በራሱ ጥሪ ነው የሰጣቸው። እነሱ ሰርተን የምናተርፍበት ገንዘብ ስጠን ብለው ጠይቀውት አይደለም፣ እሱ ጠርቶ ነው የሰጣቸው። ሁለተኛ ደግሞ የሰጣቸው የራሱን ገንዘብ ነው። ሰርተው የሚያተርፉትም ለራሳቸው ነው። እንግዲህ ይሄ የሚያመለክተን እግዚአብሔር ለእያንዳንዳችን በመልኩና በምሳሌው ለፈጠረ ለኛ፣ በተለይም ደግሞ በጥምቀት የእግዚአብሔር ልጆች በሆን በቅዱስ ሥጋው በክቡር ደሙ ከክርስቶስ ጋር ለተዋሃድ ነው ለኛ ለክርስቲያኖች ለእያንዳንዱ የሚሆን እንደየአቅሙ ጸጋ የሚሰጥ መሆኑን ነው። እግዚአብሔር ጠርቶ ጸጋ የሚሰጥ መሆኑን ነው። ጸጋ ያልተሰጠው ሀብት ያልተሰጠው ክርስቲያን የለም።
እንዲሁ ዝም ብሎ ባዶውን የሆነ ተዘልሎ በግዴለሽነት እንዲኖር የተተወ ክርስቲያን የለም። እያንዳንዱ ክርስቲያን ምን አለው? ከጌታው ከእግዚአብሔር ዘንድ ጥሪ አለው። ከጌታው ከእግዚአብሔር ዘንድ የተሰጠው ጸጋ አለ። ይህ ጸጋ የምንለው ብዙ መልክ ያለው ነው። ከአካላችን ጀምሮ ስጦታ ነው። ከአካላችን ጀምሮ ስጦታ ነው። ቅዱስ ዮሐንስ አፈወርቅ አንተ ሰው ገንዘብ ቢሰጥ ቢኖረኝ ኑሮ ምጽዋት እሰጣለሁ ለምን ትላለህ? ቀዝቃዛ ውሃ የለህም ወይ? ወይም ደግሞ ሂደህ በእግርህ ሂደህ የታመመ ሰው የታሰረ ሰው የምጠይቅበት እግር የለህም ወይ ይላል። ምክንያቱም አካል አንድ ስጦታ ስለሆነ ከእግዚአብሔር የተቀበልነው አካል ከእግዚአብሔር የተቀበልናቸው ሕዋሳት የእግዚአብሔር ስጦታዎች ናቸው። ሰርተን የምናተርፍባቸው፣ ነግደን የምናተርፍባቸው፣ የታመመ ጠይቀን የታሰረ ጠይቀን የምንጠቀምባቸው ናቸው። እጃችንን ዘርግተን ጸልየን በጉልበታችን ሰግደን የምንጠቀምባቸው አካላት ናቸው። በአንደበታችን ቅዱስ 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 ብለን አመስግነን የምንጠቀምባቸው አካላት ናቸው። እነዚህ ሁሉ ጸጋ ማለት ምንድን ነው? ትርጉሙ ስጦታ ማለት ነው እና እነዚህ ሁሉ ጸጋ ናቸው። ከዚህ በላይ ደግሞ ሌላ እንግዳ የመቀበል ጸጋ የተሰጠው አለ። የመምከር ጸጋ የተሰጠው ይኖራል። የማስተማር ጸጋ የተሰጠው ይኖራል። ቀድሶ የማቁረብ የማጥመቅ ስልጣን የተሰጠው ጸጋ የተሰጠው ሰው ይኖራል። በዝማሬ በማህሌት እግዚአብሔርን እንዲያገለግል ጸጋ የተሰጠው ሰው ይኖራል። ባጭሩ እግዚአብሔር ሀብት ያልሰጠው፣ እግዚአብሔር የማገልገያ ጸጋ ያልሰጠው፣ ሰርቶ የሚያተርፍበት ስጦታ ያልሰጠው ክርስቲያን ምእመን ሰው የለም። ይህንን የሚያመለክተን ነው። ወደ ጌታ ደስታ ግባ። እንግዲህ የጌታ ደስታ ምን አይነት ነው? የጌታ ደስታ ምን አይነት ነው? ወደ ጌታ ደስታ ግባ። እንግዲህ ይህን የጠቀስነው ለምንድን ነው? ዛሬ ቅዱስ አባታችን አቡነ ተክለ ሃይማኖት ይበቃሃል፣ በሰማዕትነት የተጋደልከው፣ በብሕትውና የተጋደልከው፣ በምንኩስና የተጋደልከው፣ በክህነት ያገለገልከው፣ ወንጌል በማስተማር ወጥተህ ወርደህ የሰራው የሐዋርያነት ስራ ይበቃሃል። አሁን ደግሞ መውጣት መውረድ ወደሌለበት፣ ድካም ወደሌለበት፣ መራብ መጠማት ወደሌለበት፣ የአጋንንት ውጊያ ወደሌለበት ወደ ዘላለማዊው ዓለም ወደ አዲሱ ዓለም ወደ ዘላለም ሕይወት ና ወደ እኔ ደስታ ግባ ተብለው የተጠሩበትን ዕለት ምክንያት በማድረግ ነው ይሄን ርዕስ የጠቀስነው። እና ግን የጌታ ደስታ ምንድን ነው? የጌታ ደስታ የሚባለው የት ነው ያለው? የጌታ ደስታ ያለው የት ነው? የጌታ ደስታ ያለው ስንሞት ብቻ ነው እንዴ? ገነት ስንገባ፣ መንግስተ ሰማያት ስንገባ፣ ከዚህ ዓለም ስንወጣ ብቻ ነው የጌታ ደስታ ያለው? የለም። የጌታ ደስታ ለሚያምኑት ሁሉ፣ ለሚገዙለት ሁሉ፣ ለሚያመልኩት ሁሉ ሳይሞቱ በዚህ ዓለምም ሳሉ የጌታ ደስታ አላቸው። የጌታ ደስታ አላቸው። ምክንያቱም እኛ ክርስቲያኖች ደስታችን፣ ካህናት ደስታቸው፣ መነኮሳት፣ ባህታውያን፣ ሐዋርያት ደስታቸው ከዚህ ዓለም ወጥቶ በገነት በመንግስተ ሰማያት መኖር ብቻ አይደለም። በክርስቶስ ውስጥ መኖር፣ የእሱን ፈቃድ ማገልገል፣ የእሱን ሕግ መፈጸም፣ ለእሱ ትእዛዛት መገዛት፣ እንደ እግዚአብሔር ቃል መኖር ደስታ ነው። ደስታ ነው። ምክንያቱም ደስታ የሚገኘው እግዚአብሔርን በማገልገል እግዚአብሔርን በማምለክ ነው። እግዚአብሔርን ማገልገል እና ማምለክ ደግሞ ከሞቱ በኋላ ወይም ደግሞ ደስታ ከሞቱ በኋላ አይደለም። የጻድቃን ደስታቸው የቅዱሳን ደስታቸው የሚጀምረው በዚህ ዓለም ነው። ምክንያቱሳ መንግስተ ሰማያት የት ናት ያለችው? መንግስተ ሰማያት የት ነች? አታውቁም? መንግስተ ሰማያት ሲባል ሰምታችኋል? ኧረ አዎ ወይም አይደለም በሉ። መንግስተ ሰማያት ሲባል ሰምታችኋል? የት ናት መንግስተ ሰማያት? መንግስተ ሰማያት ማን ናት? የት ናት?
መንግሥተ ሰማያት የምንለው ገና ስንሞት በእግዚአብሔር ቸርነት በተከተልነው ቀና ሃይማኖት በሰራነው በጎ ስራና በእግዚአብሔር ቸርነት የምንወርሳት ሀገር ብቻ አይደለችም። ይህንን ጌታ እንዳስተማረን በሉቃስ ወንጌል በምዕራፍ 17 ቁጥር 21 ላይ እንደምታነቡት መንግሥተ ሰማያት እሰ ነያ ማእከሌክሙ፣ መንግሥተ ሰማያት እነሆ በመካከላችሁ ናት ነው ያለ። መንግሥተ ሰማያት በመካከላችሁ ናት። መንግሥተ ሰማያት ከዛ ወደዚህ የምትመጣ ከዚህ ወደዛ የምትሄድ ተጠብቃ አንድ ጊዜ ብቻ የምንወርሳት ሀገር አይደለችም። አዎ የምንወርሰው ሀገር አለ፣ የምንወርሰው ክብር አለ፣ የምንወርሰው የዘላለም ሕይወት አለ። ግን የእግዚአብሔር መንግሥት በዚህ ዓለም ተመስርታለች። የእግዚአብሔር መንግሥት የተመሰረተችው መቼ ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ የእኛን ሥጋ ለብሶ ከቅድስት ድንግል ማርያም ተወልዶ በተገለጠ ጊዜ መንግሥተ ሰማያትን በዚህ ዓለም መስርቷታል። የእግዚአብሔር መንግሥት በዚህ ዓለም ተመስርቷል። በዚህ የእግዚአብሔር መንግሥቱ የምንኖረው እኛ ክርስቲያኖች ነን፣ እኛ ካህናት ነን። በእግዚአብሔር መንግሥት ውስጥ ነው የምንኖረው። የእግዚአብሔር መንግሥት ማዕከሏ ደግሞ ቤተ ክርስቲያን ነች። የመንግሥቱ ማዕከል የመንግሥቱ ቤተ መንግሥት የመንግሥተ ሰማያት ቤተ መንግሥቷ ቤተ ክርስቲያን ነች። ንጉሡ እግዚአብሔር ነው። ንግሥቲቱም በቤታችን ቅድስት ድንግል ማርያም ናት። ስለዚህ መንግሥተ ሰማያት ተመስርቷል በዚህ ዓለም። አሁን የምንኖረው በመንግሥተ ሰማያት ውስጥ ነው። አረወኑን እየተቀበልን ያለ ነው። ሙሉውን ክብር እስክንወርስ ድረስ አረወኑን በዚህ ዓለም እየተቀበልን ነው። በያሬድ ማህሌት እግዚአብሔር እናመሰግናለን። ይሄ በኋላ በመንግሥተ ሰማያት በኋላ በዘላለም ሕይወት የምናመሰግንበት ምስጋና ነው። ቅዳሴው የመንግሥተ ሰማያት ስርዓት ነው። ግን በምድር ሳለን በሥጋ ሕይወት ሳለን በቅዳሴው እየተባረክን እየከበርን እየነጻን ነው ያለ ነው። ቅዱስ ሥጋው ክቡር ደሙ ቅዳሴው ማህሌቱ ሁሉ የመንግሥተ ሰማያት አረቦን ተደርጎ በምድር ሕይወት ሳለን ተሰጥቶናል። አንደኛ መንግሥተ ሰማያት ማለት ይህ የእግዚአብሔር መንግሥት ነው። ሁለተኛ መንግሥተ ሰማያት የሚባለው ማን ነው? እግዚአብሔር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ምን ይባላል? መንግሥተ ሰማያት ይባላል። ይህ መንግሥተ ሰማያትን ክርስቶስን ተዋህደን በሱ ውስጥ ነው የምንኖረው። በኋላ ስንሞት በኋላ እግዚአብሔር ፈቅዶ በቸርነቱ ወደ ዘላለም ሕይወት ያገባን የምንኖረው በእግዚአብሔር ውስጥ ነው። እግዚአብሔር ነው ቤተ መቅደሱ፣ እግዚአብሔር ነው ሀገሩ፣ እግዚአብሔር ነው መኖሪያችን። በሱ ውስጥ ነው የምንኖረው። በሌላ በተፈጠረ ነገር ውስጥ አለ የምንኖረው። የክርስቲያኖች መኖሪያችን ክርስቶስ ነው። እርሱ ውስጥ እሱም ተዋህደን ነው የምንኖረው። መንግሥተ ሰማያት ማለት ይሄ ነው። ለዚህ ነው ወደ ጌታ ደስታ ግባ የሚላቸው ቅዱሳኑን እንደነ አቡነ ተክለ ሃይማኖት ያሉትን ከሞቱ በኋላ አይደለም፣ በዚህ ዓለምም ሳሉ የእሱን ፈቃድ ፈጽመው ሕጉን ፈጽመው ትእዛዙን ፈጽመው ቃሉን አክብረው ለሰው ሁሉ መልካም ነገር አድርገው እግዚአብሔርን ወደው ሰውን ወደው በፍቅር ሕይወት ውስጥ ሲኖሩ ደስታቸው የሚጀምረው በዚህ ዓለም ነው። የጌታቸው ደስታ በቤተ ክርስቲያን በእግዚአብሔር መንግሥት ውስጥ ነው ያለው ደስታቸው። የእግዚአብሔር መንግሥት ደግሞ ቅድም እንዳልነው በዚህ በምድር ተመስርቷል። ይህን ታምናላችሁ? ይህን ማወቅ አለብን። አሁንን የምንኖረው በእግዚአብሔር መንግሥት ውስጥ ነው። መንግሥተ ሰማያት የተባለው እርሱ ራሱ ክርስቶስ ነው። ደግሞ ክርስቶስን እየበላሁት እየጠጣሁት ነው። ቅዱስ ሥጋውን ክቡር ደሙን ስንቀበል እርሱን እየተዋሃድ ነው። በእርሱ ውስጥ መኖር ጀምረናል። የጌታን ዳግም ምጽአት የምንጠብቀው ሥጋችን ከነፍሳችን ጋር ተዋህዶ ጠላት ዲያብሎስ ሙሉ በሙሉ ተሸንፎ ከእግዚአብሔር መንግሥት ተወግዶ ሁለተኛ ሰውን በማይፈትንበት እስር ቤት ውስጥ ሲጣል
ያ የክብሩ ሙላት ነው። ያ የመንግስቱ ፍጻሜ ነው። ከዛ በመለስ ግን አሁን እኛ ክርስቲያኖች የምንኖረው በመንግስተ ሰማያት ውስጥ ነው። በእግዚአብሔር መንግስት ውስጥ ነው። የመንግስተ ሰማያት ሕጓ ወንጌል ነው። የመንግስተ ሰማያት ቤቷ ማረፊያዋ ክርስቶስ ነው። እኛ እዛ ውስጥ ነው ያለነው። ቅዱሳን እዛ ውስጥ ነው ያሉት። ለዚህ ነው ወደ ጌታ ደስታ ግባ የሚለው። ዕለተ ሞትን ብቻ የሚመለከት ዕለተ ሞትን ብቻ የሚጠብቅ አይደለም። በዚህ ዓለም ሳለን በክርስቶስ መንግስት ውስጥ ነው የምንኖረው። በጌታችን ደስታ ውስጥ ነው የምንኖረው። ምንድን ነው ያለው? ዓለም ያዝናል፣ ዓለም ይጨነቃል፣ ዓለም ብዙ የሚያሳስበው ነገር አለ። እኛ ግን የሚያሳስበን የሚያስጨንቀን ነገር የለም። በእግዚአብሔር ውስጥ እናርፋለን። በእግዚአብሔር ጥላ ውስጥ እናርፋለን። በስጋው ጥላ ውስጥ እናርፋለን። በደሙ ጥላ ውስጥ እናርፋለን። በመስቀሉ ጥላ ውስጥ እናርፋለን። ስለዚህ ክርስቲያኖች የሚያስጨንቀን ነገር የለም። አዎ ይሄኛው መንግስት በምድር የተመሰረተው የእግዚአብሔር መንግስት ፈተና ያለበት ነው። ምክንያቱም ጠላት ዲያብሎስ ገና ታስሮ አልተወገደም። አሁንም ይፈትነናል። ሁለተኛ የሥጋ ፈቃዳችን ይፈትነናል። ሶስተኛ ዓለም ይፈትነናል። አራተኛ ኃጢአት ይፈትነናል። አምስተኛ የሥጋ ሞት ገና አለ፣ አልተሻረም። እነዚህ ነገሮች በመኖራቸው በመንግስት ውስጥ ብንኖርም ፈተና ያለበት ሕይወት እንኖራለን። ገና የሥጋ ፈቃድ ስላልተሻረ፣ ገና ክርስቶስ ስላልመጣ፣ ዲያብሎስ ድል ስላልተባረረ፣ ስላልታሰረ ገና ፈተና ያለበት ሕይወት እንኖራለን። ከዚህ በመለስ ግን መስቀሉን ምርኩዝ አድርገን፣ መስቀሉን ጥላ አድርገን፣ የክርስቶስን ቅዱስ ሥጋ ጥላ አድርገን፣ የክርስቶስን ቅዱስ ደም ጥላ አድርገን፣ ወንጌሉን ጫማ አድርገን፣ መስቀሉን ምርኩዝ አድርገን፣ እመቤታችን ቅድስት ድንግል ማርያምን ጥግ አድርገን የምንኖረው በእግዚአብሔር መንግስት ውስጥ ነው። ወደ ጌታ ደስታ ግባ ማለት ይሄ ነው። ቅዱስ አባታችን አቡነ ተክለ ሃይማኖት በዚህ ዓለም ሲኖሩ ምንም በሰማዕትነት የተጋደሉ የተገረፉ፣ በገደል የተወረወሩ ቢሆንም ምንም በብሕትውና በጾም በጸሎት በትህርም ተወስነው የኖሩ ቢሆንም ሰይጣን ሲዋጋቸው የኖሩ ቢሆንም የኖሩት ግን በደስታ ውስጥ ነበረ። እግዚአብሔርን በማገልገል ደስታ ውስጥ ነበረ። በእሱ መንግስት ውስጥ ነበረ። የመንግስቱ አገልጋይ ነበሩ። ስለዚህ ወደ ጌታ ደስታ ግባ ተብለው ዛሬ ግን ከዚህኛው ዓለም ወደዛኛው ዓለም በሞት ድልድይነት ሲሸጋገሩ ጠላት ዲያብሎስን ሙሉ በሙሉ ድል ነስተው ተሻገሩ። ያ ጻድቅ ባህታዊ መነኩሴ እንዳለው ሞይከነ አባ መቃርስ አሸነፍከን። ከዚህ ዓለም በሞት ተለይቶ ወደ ገነት እየተወሰደ ሳለ አጋንንት ተንጫጩ። አሸነፍከን አሸነፍከን አሉት። ቆይ ገና ነኝ አለ። ቆይ ገና ነኝ። ልክ ገነት ሲገባ አሸነፍከን ሲሉት አዎ በፈጣሪ ኃይል አሸንፊያችኋለሁ አለ። ወደ ገነት ስንገባ ይህኛውን ዓለም በሞት ድልድይነት ስንሻገር ከዲያብሎስ ፈተና እናርፋለን። ያ ፍጹም ረፍት ነው። ያ ፍጹም ሕይወት ነው። ከዛ በመለስ ግን አሁን የምንኖረው በእግዚአብሔር መንግስት ውስጥ ነው። ይሄም የጌታ ደስታ ይባላል። እንግዲህ ቅዱስ አባታችን አቡነ ተክለ ሃይማኖት የሐዋርያነት ክብር፣ የሰማዕትነት ክብር፣ የብሕትውና ክብር፣ የምንኩስና ክብር፣ የክህነት ክብር፣ ይህም ሁሉ ክብር የክብር አክሊል የተቀዳጁ ናቸው። እንደ ካህንነታቸው የካህናትን ክብር፣ እንደ መነኩሴነታቸው የመነኮሳትን ክብር፣ እንደ ብሕትውናቸው የባሕታውያንን ክብር፣ እንደ ሰማዕትነታቸው የሰማዕትነትን ክብር፣ እንደ ሐዋርያነታቸው ደግሞ የሐዋርያትን ክብር ተቀዳጅተዋል። በዚህ ምክንያት ይህን ሁሉ የክብር አክሊል ተቀዳጅተው በዛሬው ቀን ወደ ፈጣሪያቸው ሄዱ፣ ወደሚወዱት ፈጣሪያቸው ሄዱ። መሄዳቸው ለእኛ መልካም ነው። መኖራቸውም መልካም ነበረ። ቅዱስ ጳውሎስ እንዳለው በሕይወት ቢኖሩ መልካም ነበረ፣ በሥጋ ሕይወት ቢኖሩ መልካም ነበረ። መሄዳቸው ግን ደግሞ ለእኛ መልካም ነው። በእግዚአብሔር ፊት የሚቆምልን፣ በሥላሴ ፊት በሥላሴ ዙፋን ፊት የሚቆምልን
አንድ ካህን፣ አንድ ባህታዊ፣ አንድ መነኩሴ፣ አንድ የወንጌል መምህር ሐዋርያ፣ አንድ ካህን አለን ማለት ነው። በፊታችን በእግዚአብሔር ፊት የሚቆም ስለኛ የሚያማልድ ስለኛ የሚጸልይ ኢትዮጵያ ሀገራችን ጠቅላ እንዳትፈርስ እንዳትበተን ስለኛ የሚጸልይ አባት በእግዚአብሔር ፊት አለን ማለት ነው። በስጋ ሕይወታቸው ሳሉ አያማልዱም አይጸልዩም ማለት አይደለም። ይልቁንም ደግሞ በነፍስ ሳሉ ከዚህ ዓለም ድካም ባረፉበት የጠላት ዲያብሎስ ፈተና በሌለበት ሆነው ስለኛ በእግዚአብሔር ፊት ይማልዳሉና መሄዳቸው ለኛ መልካም ነው። መሄዳቸው ለኛ መልካም ነው። ለሳቸው መልካም ነው። ለሳቸው መልካም ነው። ሙሉ በሙሉ ወደ ጌታቸው ደስታ ገብተዋልና የመክሊታቸውን ሰርተው ያተረፉበትን የመክሊታቸውን ትርፍ ነግደው ያተረፉበትን ትርፍ በፈጣሪያቸው ፊት ተቀዳጅተዋልና መሄዳቸው መልካም ነው። እረፍታቸው መልካም ነው። ለቤተ ክርስቲያን ደስታ ነው። የእሳቸው እረፍት በመሆኑ ነው ዛሬ የተሰበሰብነው፣ ዛሬ የተገኘ ነው። እግዚአብሔርን ያመሰገን ነው። በጸሎታቸው የተባረክ ነው። በቅዳሴው የከበር ነው። በቅዱስ ሥጋው በክቡር ደግሞ የከበር ነው የእሳቸው እረፍት በመሆኑ ነው። ይህ እረፍት ባይኖር ኑሮ በምን ምክንያት እንሰበሰብ ነበረ? ለዚህ ነው ቅዱስ ያሬድ ምን አለ? አስተጋባአነ ምንድን ነው? አበኩልን አባ ተክለ ሃይማኖት አስተጋባአነ ለስብሐተ እግዚአብሔር። የሁላችን አባት ተክለ ሃይማኖት ለእግዚአብሔር ምስጋና ሰበሰበን። በቅዱሳን በጻድቃን ስም ስንሰበሰብ ማንን ነው የምናመሰግነው? እግዚአብሔር ነው የምናመሰግነው። ከኛ ሃይማኖት የሚለዩ ከኛ ውጭ ሆኑ እንደሚሉት ተክለ ሃይማኖት ፈጣሪያችን ነው፣ ተክለ ሃይማኖት አምላካችን ነው ብለን አይደለም የምንሰበሰበው። ተክለ ሃይማኖት አባታችን ነው፣ ተክለ ሃይማኖት ሐዋርያችን ነው፣ ተክለ ሃይማኖት አማላጃችን ነው ብለን ግን የምናመሰግነው ማንን ነው? የተክለ ሃይማኖትን ፈጣሪ የሁላችንን ፈጣሪ እግዚአብሔር ነው። የሁላችን አባት ተክለ ሃይማኖት እግዚአብሔርን ለማመስገን ለእግዚአብሔር ክብር ሰበሰበን አለ ቅዱስ ያሬድ። ስለ ቅዱሳኑ ክብር የሰበሰበን አምላካችን እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እንግዲህ ይህን ያህል አባት ካለን ባለብዙ ክብር፣ ባለብዙ ስራ፣ ባለብዙ ትርፍ፣ ባለብዙ መክሊት፣ ባለብዙ አክሊል አባት ካለን በጌታው ደስታ ውስጥ የሚኖር አባት ካለን እኛ ደግሞ መልካም ልጆች ልንሆን ይገባል። መልካም ልጆች ልንሆን ይገባል። እንደ እግዚአብሔር ፈቃድ የምንኖር ለቅዱሳን ክብር የምንበረከክ ቅዱሳን በአግባቡ የምናከብር በቃል ኪዳናቸው የምንማጸን ስማቸውን የምንጠራ ቀዝቃዛ ውሃ ሰጥተን እነሱ ያገኙትን ክብር የምናገኝ እንድንሆን። ምክንያቱም የተሰጣቸው ቃል ኪዳን እንደሱ ነው የሚለው በደቀ መዝሙር የስም ቀዝቃዛ ውሃ የሚያጠጣ ሰው የጻድቁን የደቀ መዝሙሩን ክብር ያገኛል ተብለናልና እግዚአብሔር ሰውን ለማዳን ምክንያት የሚፈልግ አባት ስለሆነ የዚህ ቅዱስ ልጆች ነንና እኛም ቅዱሳን ልንሆን ይገባል። የቅዱሳን ልጆች ቅዱሳን ናቸው። የቅዱሳን ልጆች ቅዱሳን መሆን አለብን። በስራችን ቅዱሳን መሆን አለብን። ከዚህ ዓለም ንትርክ ጭቅጭቅ ወጥተን ቅድም ምን አልን? በእግዚአብሔር መንግስት ውስጥ ነው ያለነው በዚህ ዓለም ብለናል። የእግዚአብሔር መንግስት የጭቅጭቅ መንግስት አይደለም፣ የንትርክ መንግስት አይደለም፣ የመለያየት መንግስት አይደለም፣ የዘረኝነት መንግስት አይደለም። እኛ ዘራችን ከክርስቶስ የዘር ሐረግ የሚመዘዝ ነን። ሌላ አባት ሌላ እናት የለንም። አባታችን እናታችን እግዚአብሔር ነው። አንተ አቡነ ወአንተ እምነ ብለን የዘር ሐረጋችን የሚመዘዘው ከክርስቶስ ነው። የክርስቶስ ልጆች ወንድማማቾች ነን። ስለዚህ የሚያጣላን የሚያጨቃጭቀን ቂም በቀል የሚያያይዘን የሚያለያየን የዘረኝነት መንፈስ ካለ በእግዚአብሔር ስም ከኛ የተወገደ የተከለከለ ይሁን። ስለዚህ የቅዱሳን የተክለ ሃይማኖት ልጆች ቅዱሳን መሆን አለብን። የቅዱሱ የእግዚአብሔር የክርስቶስ ልጆች ቅዱሳን መሆን አለብን። ራሳችንን ከኃጢአት መለየት አለብን። የሥጋ ፈቃድ አሸንፎን ኃጢአት እንኳን ብንሰራ በንስሐ መመለስ ይገባናል። ቤተ ክርስቲያን የምንመጣው ለይስሙላ መሆን የለበትም። በዓል ጠብቀን መሆን የለበትም።
ቤተክርስቲያን ዘወትር መምጣት አለብን። ምን አልን ቅድም? የእግዚአብሔር መንግስት ማዕከሉ ቤተክርስቲያን ነው። ቤተ መንግስቱ ቤተክርስቲያን ነች። የእግዚአብሔር ቤተ መንግስት እግዚአብሔር እልፍኝ አስከልካይ ሳይመድብብን ኑ ብሎ ጠርቶን ሰው የዚህን ዓለም ቤተ መንግስት ደጅተናል፣ ዘበኞቹን ደጅተናል አስገቡኝ ብሎ እግዚአብሔር ግን ኑ ብሎ ይጠራናል ወደ ቤተ መንግስት ወደ ቤተ ክርስቲያን። ስለዚህ ቤተ ክርስቲያን ዘወትር ልንመጣ ይገባናል። ከካህናት ጋር ልንገናኝ ይገባናል። ቅዱስ ሥጋውን ክቡር ደግሞ ልንቀበል ይገባናል። ክርስትናችን ወርሃዊ ሳምንታዊ በዓልን መሰረት ያደረገ መሆን የለበትም። ክርስቲያን አንድ ነው። በቤተ ክርስቲያን ያው ነው፣ በስራ ቦታው ያው ነው፣ በመኖሪያ ቤቱ ያው ነው። ክርስቲያን አንድ ነው። እንደ ፈጣሪው ፍጹም ነው። እንደ ፈጣሪው እንከን የለሽ ነው። እንደ ቅዱሳኑ እንከን የለሽ መሆን አለበት ክርስቲያን። ስለዚህ ዛሬ ከዚህ ቤተ ክርስቲያን ስትሄዱ ለእግዚአብሔር ቃል ገብታችሁ መሄድ አለባችሁ። ከዚህ በኋላ በኃጢአት ውስጥ ላንገባ፣ በኃጢአት ውስጥ ብንሰራከል እንኳን በንስሐ ሕይወት ልንታደስ፣ በቅዱስ ሥጋው በክቡር ደሙ ልንታደስ፣ በካህናት ስልጣን ልንመራ፣ ከቤተ ክርስቲያን ማዕከልነት ላንርቅ ቃል ገብተን መሄድ ያስፈልጋል። ገብተን መሄድ ያስፈልጋል። እምንሰማ ብቻ መሆን የለብንም፣ እምንሰራ መሆን አለብን። ወንጌል ተስፋፍቷል። ማህበራዊ ሚዲያው ሁሉ ይሰብካል። መምህራኑ ብዙ ናቸው፣ ሊቃውንቱ ብዙ ናቸው። እንደኛ አፈጎልዳፎች አይደሉም። ምስጢሩን ከዘይቤው ዘይቤውን ከምስጢሩ አስማምተው የሚተረጉሙ መምህራን በየማህበራዊ ሚዲያው አሉ። እንሰማለን፣ ግን መለወጥ አለብን። መቼ ነው የምንለወጠው? መቼ ነው በእግዚአብሔር መንግስት ውስጥ እንደ አቡነ ተክለ ሃይማኖት በጌታችን ደስታ ውስጥ የምንኖረው? በምድር ሳለን በደስታ የምንኖረው መቼ ነው? ስለዚህ ዛሬ ነው፣ ቀኑ ዛሬ ነው፣ አሁን ነው። ወደ እግዚአብሔር የምንመለስበት ዕለቱ ጊዜው አሁን ነው፣ ነገ አይደለም፣ ዛሬ ብቻ አይደለም፣ አሁን ነው። የመዳን ቀን አሁን ነው እንደተባለ ሁሉ ስለዚህ የአባታችን የቅዱስ ተክለ ሃይማኖት ጸጋና በረከት ረድኤት በሁላችን ላይ ይደር። ሰምተን የምንጸድቅ የምንለወጥ የምንጠቀም ያድርገን። ወደ ጌታችን ደስታ በምድር ሳለን ጭምር እንድንገባ የአምላካችን እግዚአብሔር ቅዱስ ፈቃድ ይሁንልን።